አንተን ሆኜ ሳስበው አማኝ ሆነ ስታስበው ቅድም ነግሬሃለሁ። አንተን ሆኜ ካሰብኩት የሆነ ያዛ እምነት ሰይጣን ተጭኖብሃል አንተ ላይ። እኔ ደግሞ ፒውር ንጹህ ሆኜ ነው የማስበው። አሁን ላይ ሆነ ስታስበው ነው የፈጣሪም ፈጣሪ ካለ እንኳን መኖሩን ራሱ እኛ እንዳናቅ የሚያደርገን እኮ ሀያልነቱ እኮ ነው። አብዱራህማን ይህ እኮ ያንተን ተረት ነው እንጂ እየነገርከኝ የሞራል ኮድህን አስቀምጥልኝ ብያለኝ። እኔ እኮ ተቀበልኩ። በቃ ሁሉም ስህተት ነው አልክ። ሁሉም ስህተት ለመሆኑ ከየትኛው ሞራል ኮድ ነው ይህንን የቀዳው? ወይንስ ያንተ የአይምሮ ቅዠት የሚነግርህን ተረት በአይምሮ የምቃዣውን ነው የምንነግረኝ ብዬ ስልህ እውነትም የፈራሁት ደረሰ፣ የፈሩት ይደርሳል፣ የጠሉት ይወርሳል እንደሚባለው የአይምሮህን ቅዠት ነው እንጂ እየነገርከኝ ያለው ሞራል ግራውንድ አስቀምጠህ ያው ኦብጀክቲቭ የሆነ በዚህ ምክንያት ሰዎች ይህንን ኮድ ደግሞ ያገኘሁት ከእንደዚህ ነው ምክንያቱም ላይሳሳቱ የሚችሉ ብለህ አስቀምጥልኝ። ሁሉም ስህተት ነው ካልክ አንተ ማትሳሳት ለመሆነ ምንድን ነው ማስረጃ? ሁሉም ይሳሳቱ ናቸው በዓለም ላይ ያሉት ስህተት ነው። አንተ ግን ማትሳሳት ነህ። እንደዛ ነው የምታምነው? እንደዛ ነው የማምነው። በሃይማኖት እኔ 1000% ስለዚህ አንተ ህዝብ እንዳለ ስህተተኛ ነው። አንተ ብቻ ነህ ያልሆንከው። እኔ ጨምሮ በቢሊየን የሚቆጠር ኦኬ ሞራል ከነሱ ነው የቀዳኸው? ከነሱ አዳው ራሱ ነው የሚመጣልህ እኮ። ይሄ እኮ የተፈጥሮ ጉዳይ ነው። ስለዚህ ችግር የለውም እንስማማ። በዚህም አንተ እንደዚህ እንዳሰብክ ሌሎቹን እንደምትላቸው በአይምሮ ያሰብከውን ቅዠት ሰዎች እንደዚህ ናቸው ብለህ ያሰብከውን ሌሎችም እኮ አንተን እንደዛ ይሉሃል። አንድ እኩል ናቸው። አንተ የምትለውን በተቃራኒው ደግሞ የአንተ ተቃራኒ ስላለ ማለት ነው። እሱም በአይምሮ ያንተን አስቦ እሱ ደግሞ በተቃራኒው ከአንተ ተቃራኒ አስቦ አንተ ሴጣን የተጠናወተ አጋንንታን ብሎ ይልሃል። አንተ እሱን ሴጣን ተጠናውቶታል እንደምትለው እሱም ደግሞ አንተን ይልሃል። አንድ እኩል ናቸው። እኔ ሃይማኖትን ተንተርሼ አይደለም ማወራው። ያኛው እኮ ሃይማኖትን ተንተርሶ ነው። እኔ ነግሬሃለሁ፣ ሃይማኖት ነፃ ነኝ። ይሄን ነፃ ሆነ ስታስብ ነው ደግሞ የኔ ነፃነት አትሊስት እኮ እያመንክ እኮ ነው ወዳጃችን። የምትናገረውን እኮ አምነህበት ነው እንጂ ሳታምን ነው እንደ እየነገርከን ያለው። ወይንም ዝም ብሎ ይመጣልህን ነው እያወራ ያለው። የምትናገረውን ነው ሳታምን ነው እየነገርከን ያለው ማለት አልገባኝም። ከማመን ነፃ የሚሆን የለም። ባይዘ ወንድማችን ሁሉም ያምናል፣ ማያምን የለም። የሚያምነው ነገር ነው የሚለያየው። ስለዚህ አንተ እየነገርከን ያለው እኮ ያመንክበትንና እምነትህን ነው እየነገርከን ያለው። ያ ያንተ እምነት ትክክል ለመሆኑ ምንድነው ሞራልህ ነው? እኔ ማምንበት እምነት አልኩ ለወደፊት ለማልጨብጠው ነገር፣ ለወደፊት ለማላገኘው ነገር ጀነት ያስገባኛል ብዬ አስቤ አይደለም እየኖርኩ ያለሁት አሁን ማለት ነው። ይህንኛው ስህተት ነው እያልኩ ነው። እኔ ደግሞ አሁን የኔ አስተሳሰብ በእናንተ ሃይማኖት የአጋንንት አስተሳሰብ ነው ወይስ የጤነኛ ሰው አስተሳሰብ ነው? የአጋንንታዊ አስተሳሰብ ነው። ስለዚህ እኔ አሁን ጸበል ብሄድ ለፈልፋለሁ አልለፈልፍም? እሱ አንተ ላይ እንዳለው ሴጣን ነው። ዲዳም ሊሆን ይችላል ማለት። ለምን ዲዳ ይሆናለኝ? ሃይማኖቱ አጋንንትን የሚያስወጣ ከሆነ አብዱራህማን የግድ ነሰሰርሊ አጋንንት ከሰዎች ሲወጣ የግድ ጮሆ ነው ያለህ ማን ነው እሱ? ወይንስ አንተ እነኝ የሚያስጮሁትን ብቻ ስላየህ ነው? ለምሳሌ ክርስቶስ ሲያስወጣቸው ዝንበልና ምታ ያስወጣ ነበረ። ምልክት ግን ያሳያሉ ወይ ይወድቃሉ፣ የሆነ ነገር ያሳያሉ። ይውደቁ ችግር የለውም። ሳይወድቁም ሊወጣ ይችላል። በዝምታ ምንም ምልክት ሳይታይም ሊወጣም ይችላል። ሰው ጸሎትና ጾም እንትኑ በጣም እንትንታለ ሳያውቀው በፊት ኖሮ ሊወጣለት ይችላል። ምልክትም ሊታይ ይችላል ለሰዎች መማሪያነት እንዲሆን። ሰው አንተ ላይ እንዴት ይወጣል? እንግዲህ ጸበል ቦታ ሄደህ ቼክ አድርገው። ሄጄ ነበረ ቼክ አድርጌያለሁ። እና ምን አሉ?
ትንሽ ከማሽን ነብዛሩ ልነግርህ አይደለ የሆነ ጊዜ ጎረቤታችን ታመመና በቃ ጸበል እንውሰደው ምናምን ተባለና እኔ ነበርኩኝ ወንዴ ነበርኩ። ያው ሙስሊም ብሆንም ግዴታዬ ስለሆነ ጎረቤቴ ስለሆነ ጸበል ቦታ ይዤው ሄድኩኝ ያንን ሰውዬ ማለት ነው። ከዛ በኋላ ስለ አሁን ይሄን ሀሳብ አሁን የምልን ሀሳብ ያሰብኩት እንግዲህ 2006 ጀምሮ ነው። ይሄ ነገር የሆነ 2014 ላይ ነው። ስለዚህ እስኪ ዛሬ ልሞክር ይሄ ነገር ሃይማኖት የሚሉት ነገር እውነት ከሆነ አሁን ይህን ሰው የጸበል ልጄ ሲሄድ እሱ ከሚገባበት ከሚጠመቅበት ቦታ ነው የምጠመቅ። እውነት የኔ አስተሳሰብ የአጋንንት ከሆነ የሆነ ሳይን ማየት አለብኝ ዛሬ ብዬ እዛ ቦታ ሄድኩኝና አስቀድመ ማመን አለብህ እኮ አብዱራህማን አጋንንቱ እንዲወጣልህ እንትን ከማለት በፊት እኮ ማመን አለብህ እኮ አሁን እንትን ገዛሽ ማዛ ወረቀት ገዛሽ የአጋንንቱ የሚወጣው ስታምንበት ነው አይደለ? በሰይጣኑ ሳምን የሚያስወጣልህ አምኖበት ነው። አጋንንቱ ስታምንበት ነው የሚወጣው። ስታምን ሰይጣን ይጫንልሃል ብያለሁ ቅድም። ከዛ ጸበል ቦታ ስለዚህ አትሊስት ሰይጣን እንዳለ ታምናለህ ማለት ነው። ሰይጣን እንዳለ ታምናለህ ማለት ነው። ሰይጣን እንዳለ በደንብ ነው እንጂ ያለ ሰይጣን ምንድን ነው እሱ? ሃይማኖት ነው ሰይጣን ማለት። ሃይማኖት ነው ሰይጣን ማለት። አዎ ሃይማኖት ቦታ ነው ሰይጣን የሚመጣው። ሃይማኖት ማለት ምን ማለት ነው? ሃይማኖት ማለት አንድ ሰይጣን ወይም አንድ አጋንንት የሚመለክበት ሃይማኖት ሲያምን የአጋንንት ያ ሰይጣን ይጫንለታል። ከዛ ለዛ ሰይጣን ለዛ አጋንንት ያ ሰውዬ ተገዢ ይሆንና በሃይማኖቱ በሚያዘው ልክ ይከራከራል፣ ልክ እንደናንተ። ከዛ በኋላ ጸበል ሲሄድ ይለፈል ነው እንደኛ ሳይሆን እንደ መሐመድ ባይዘ እውነቱን ነው እየተናገረ ያለው። ሃይማኖት ማለት ሰይጣን ነው ከክርስትና ውጭ ማለት ነው። ከክርስቶስ ውጭ ያሉት በሙሉ ህብረታቸው አጋንንታዊ ህብረት ስለሆነ ማለት ነው። ያ ህብረት ምንድነው? እሱ እዛ ቦታ የሚሰዋ የሚደረገው ነገር በሙሉ ሰይጣናዊ ስለሆነ ማለት ነው። ጸሎቱም ሆነ ህብረቱም ሆነ ኤቭሪቲንግ ምንድነው? ሰይጣናዊ ነው። ስለዚህ እነኛ የሚደረጉት ስርዓቶች በሙሉ ሰይጣናዊ ይሆናሉ። ያ ሰይጣን ደግሞ ሐሰተኛ ነቢያቶች ይመጣሉ ይላል፣ ብዙዎችን ያሳስታሉ ይላል። ያንኛ ሐሰተኞች ውስጥ አንዱ ደግሞ መሐመድ ነው። መሐመድ ለምሳሌ መካ ላይ ጥቁሩን ድንጋይ ሲያስመልክ ያ ጥቁሩ ድንጋይ ሰዎችን እንዲያመልኩ ሲያደርግ ሰዎች አላህ የሚባል ጣዖትን ሲያመልኩ ዝም ብሎ አይደለም። በ1.8 ቢሊዮን ህዝብ የሚከተለው ያንን ሰይጣን ተጠናውቷቸው ነው። ያ ሰይጣን ስለያዛቸው ነው። ክርስቶስ ግን ምንድን ነው? ሰይጣንን የሚጠልዝ ኃይል ያለው ስም ነው። እሱ ባለበት እሱ በሚጠራበት ሰይጣን ሊቀርብ ስለማይችል ማለት ነው። ሰይጣን የሚጠለዝበት የሚቀጠቀጥበት ስለሆነ የእባቡንና የዘንዶውን ጭንቅላት የቀጠቀጠ አምላክ ስለሆነ ማለት ነው። ስለዚህ ሰይጣን ነው ብሎ እንዲህ ሊያደረገው ከእስልምና እንዲወጣ የሚያደረገው ወንድማችን ምንድን ነው? አላህ የሚባለው ሰይጣን ሙሐመድ ያመጣው ስለሆነ ይሄ ትክክል ነው፣ እንስማማበታለን። ከክርስትና ውጭ ያለ ሃይማኖት በሞላ ምንድን ነው? ሰይጣናዊ ነው፣ አጋንንት የሚመለክበት ነው። እናመሰግናለን። ለማንኛውም ይብቃ። አንተኛም እንደ ማማዬ ተኝታለች፣ ቃል ተኝቷል። ጃሚ ቃል ተኝቷል። ጃሚ አለ ማሚ አልኩኛል። ቃል እኮ ገና እየተነሳ ነው። ኧረ እኔ እናትህ እንቅልፍ ተዛብቶብኝ በጣም ዝገት እየሆነብኝ ነው። ተኛ፣ አንተ ሚዩት አድርገን አልተኛ። እኛም ነገ ጠሮ ነገር ያለች ይገርማችኋል። እና ነገ በጊዜ መነሳት አለብኝ። ያው ምን ይመስላችኋል? 6 ሰዓት ላይ ብንቋጨው
እስከ 6 ሰዓት አራት ደቂቃ ሙሉ እንዴት እናደርገዋለን? 4 ደቂቃ ሙሉ ተትረፈረፈ አይደል? ታይሙ በጣም በዛ። በኢየሱስ በጣም በዛ። አዎ ይሄው ስልኬም እያስቸገረች ነው። ነገ ሪፍሬሽ ዶኜ ነው መዋል የምፈልገው። ነገ ልደቴ ነው ይገርማቸዋልና ስለዚህ የራሴን ነቃ ማለት ስላለብኝ ሁላችሁንም ሰላም ደሩልኝ ብዬ መሄድ እፈልጋለሁ። እግዚአብሔር ያክብርልኝ። ቆስጠዬ ፎይ አምሻ አደከማችኝ እኮ እኔ መውራት ሳልፈልግ አጨቃጨቃችኝ። ወይስ አሁን ሰውነቴ ሁሉ ነው የዛለው በኢየሱስ